ባለ ሱቆች ባለምኖች የመዳም ቀመሞች ነበሩ። ጭንቅላት ስለምትበላለጡ ብልጥ ስለሆኑ እነሱ የሆነ ነገር ያዙ። እናንተ ከስር ቁጭ ብላችሁ እስካሁን እኔ በግልጽ ነው የምነግራችሁ፣ በግልጽ ማለት ነው። እስካሁን 6 ዓመት ሙሉ ማዳም ቤት የምትሰሩ ልጆች አላችሁ። 6 ዓመት ሳቃችሁ። ለምን እንደዛ ይሆናል? እናንተ ደሞዛችሁ 1000 ብር ሆኖ ፈጣሪ ለራሱ ያዝንላችኋል። አስራት በኩራት ባትከፍሉ ማለት ነው። እንኳን ለሌላ ሰው 500 ብር። ደግሜ ልናገር ይህን ታሪክ። አቡዳቢ ላይ የምታውቀው ልጅ አለች። ሰው እንረዳለን ብለው ተላኩኝ። እኔ እዛ ቦታ ላይ ብር ልንቀበል ማለት ነው። እኔ መቶ የሚከሰኝ ሰው ካለ የሚክሰሰኝ በዚህ ንግግሬ። ሂዳችሁ ተቀበሉ ተብዬ እኔ ማብሬ ያለው ጋቢና ውስጥ መኪና የለኝም። ጓደኛዬ ነበረች እንትን የምትል ምን እንደተባልን ታውቃላችሁ? ከተሰጣችሁ ብር ላይ የምግብ ውሰዱ፣ የመኪና ጋዝም ውሰዱ። ኢማጅን ልጆቹ ለምንድን ነው የሰጡት? ለእርዳታ ኩላሊት ለታመመ ሰው። አያችኋ በመሀል ስንት ብር ሿሿ እንደምትሰሩ። ብልጡኑ ስንት ፈርቅ ደግሞ ይያዛል። አይ ዶንት ኒድ ሪሲት ቴንክ ዩ። ስንት ፈርቅ ደግሞ በመሀል ይያዛል። ስንት ፈርቅ በላያችሁ ላይ ጭንቅላታችሁ ላይ ይያዛል። ይህንን አስቡ። እናንተ ማናችሁ? ደሞዝሽ 1000 ብር ሆኖ ደሞዝሽ 1200 ብር ሆኖ ከእናትሽ ውጭ ማንንም ልትረጃ አይገባም። ከእናትሽና ከአባትሽ ውስጥ አንቺ እርዳታ ትፈልጊያለሽ ከሌላ ሰው። ለአንቺን እንዲያውም ጭንቅላት ያላችሁ ሰዎች ተደራጅተው ለአንቺ የሆነ ነገር አድርገው አንቺ ሰው ስትሆኝ ሰው መርዳን ያለብሽ። አንቺ ኩላሊትሽ የአረብ ሀገር ብር ማለት ነው። አሁን 21 ብር አወጣሁኝ። እችን 21 ብር መልሳታለሁ እያልኩ ነው። ግን ነገ በህይወቴ ምን እንደሚፈጠር አላውቅም። ኩላሊቴ እንትን ሊል ይችላል፣ ፌል ሊያደርግ ይችላል። በሽተኛ ልሆን እችላለሁ። አረብ ሀገር ላይ ነው ያለሁት። አሜሪካ እንግሊዝ አይደለም። ውጭ ይባላሉ ቪዛዬ ካለቀ በኋላ። አንቺ አንሸራቶሽ ከደረጃ ላይ ብትወድቂስ? ጋዙ ቢፈነዳባችሁስ? አይስዌር እናንተ ማወቅ ያለባችሁ አረብ ሀገር ጉልበትሽ እስካለና እስካለሽ ብቻ ነው። ጉልበትሽ የሆነ ነገር አንሸራቶሽ ከወደቅሽ ማዳምሽ በሳምንቷ ሰራተኛ ታመጣለች። ለራሳችሁ ጎበዙ፣ ብልጡ ነው። እኔ የመዳም ልጅ ማለት ነው ለሰው ከምሰጥ ለራሷ ኮሌጀን ገዝታ ቫይታሚን ሲ ገዝታ ብትጠጣ ነው መወዳት። እኔ ራሷ ወዳለች። ቫይታሚን ሲ ገዝታ ብትጠጣ አትሊስት በሽታ ትከላከላለች፣ ሰውነቷ ይጠነክራል። ኮሌጀን ብትጠጣ ነገ ወባ ቢያማት የሆነ ነገር ብትታመም ታይፎዝ ቢዛት ምን ቢዛት ሰውነቷ ይጣላላታል። 1 ብር አትስጡ። እንዳለ ከኔ ጭምር የምታያቸው ቲክታከሮች ከኔ ጭምር ሁሉ እላያችሁ ላይ ፊልም ነው የሚሰሩት። ፍቅሮቼ፣ ማሮቼ፣ ውዶቼ እንደዚህ ሆኖ እንደዚህ ተደርጎ ፍቅሮቼ እንደዚሁ የራሷን ቤት ነው የምትሰራው። አንቺ ምን አለሽ የኔን ቤት የምትሰሪልኝ? አንቺ ነገ የኔ ቤት ሲሰራ አንቺ ቤት የራስሽ ቤት እየጣልሽ የኔን ቤት የምትሰሪልኝ? ብልጡኑ እግዚአብሔር እኔ በጣም ነው የሚሰማኝ። ብዙ ጊዜ ተው ስላችሁ ምቀኝነት፣ አበሻ ምቀኛ። እኔ ቤዛ በአንድ ሰው አልቀና። ብትፈልጉ ፎቅ አዋታችሁ ግዙላቸው። ግን የራሳችሁ እድሜ የሴት ልጅ እድሜ ስመጣ እዚህ ሀገር የሚያቆይ ልጆች አሉ። የ19 ዓመት ልጅ ነበሩ። አሁን አሮጊት ትሉኛላችሁ ቲክቶክ ላይ። ምክንያቱም እድሜ ቁጭ ብሎ አልጠበቀኝም። ሄደ በቃ አያችኋ፣ ሄደ። የእናንተም እንደዚህ ነው። ነገ የዛሬ 3 ዓመት እማዬ ምን ታደርጊያለሽ ቲክቶክ ላይ ትባያለሽ። አንዷ ወጣት መታ እማ ምን ያደርጋሉ ቲክቶክ ላይ ዩሲ። አያችኋ፣ እድሜያችን እየቆሳቆሰ ነው። ብልጡኑ ብር ያዙ፣ አትስሙ። ተመሰገናችሁ አልተመሰገናችሁ አበሻ እንደሆነ ዛሬ ብታደርጉለት ዛሬ ፎቅ ላይ ሰቃችሁና ነገ አውጥቶ ይወረውራችኋል። ለእናታችሁ አድርጉ፣ ለሌላ ለሚጠቅማችሁ ሰዎች ነገ ዋው እሷ እኮ እንዲያደርጋልኛለች ለሚላችሁ ለቤተስ ለስጋችሁ ያ ብትታመሙ አትሊስት ጸበል ይወስዷችኋል። ከኔ ጭምር ያለው ቲክታከር ቲክቴክ እንዲያውን ስዘጋው ትዛትሉኝም ኖራችሁ ሞታችሁ ትዛትሉኝም። እናንተ እንዲህ የሚነግራችሁን ሰው አትወዱ። የሚያሽቃብጥላችሁ ፍቅሬ፣ እናቴ፣ ህይወቴ እንደዚህ አድርጊልኝ እንደዚህ አድርጊልኝ
እንዴ አንቺ እኔ እኩል እኮ ነው አረብ ሀገር ላይ ነው ያለነው ሁላችንም። እኛ ለጦር አንቺ አድራጊ እኔ ተደራጊ መሆን የለብንም። አንቺም ብልጥ መሆን እኔ ለምን ላይሽ ላይ ፊልም እሰራለሁ? እላያችሁ ላይ ለምን እኔ ፊልም እሰራለሁ? ብልጡኑ ስነግራቸው ያኔ ለነዚህ ልጆች ማለት ነው ለነዚህ ሴቶች ለዚህ ሴት እና ለዚህ ሴት ሁለት ሴት ሲጋባ የአረብ ሀገር ሴት ነው ቀይ ገዛው ለቤተሰቦቹ ሁላ እግዚአብሔርን ሽፎን ምናምን። ኧረ በእናታችሁ አታሰድቡን። በጣም ብልጥ የሆኑ ልጆች አሉ አረብ ሀገር ላይ እሳት የላሱ አንድ ብር የማያስቀምሱ። ከዛ ነገ ያውን ይሄ ልጅ ቤዛ ምን አለች በሉ ሂዱና እችን ሴት ንኩበት፣ እችን ሴትዮ ንኩበት ወይ እሱን ንኩበት። የአረብ ሀገር ገረጆች ብሎ ካልወጣ እኔ ቤዛ ቲክቶክ እንደልተዋለሁ። ይሰድቧቸዋል። እስኪ ሳምንት ስደቧቸው ፎቶ እየዘቀዘቃችሁ አያችኋ። እጃችሁ አመድ አፋሽ ነው። ቤት ስሩ፣ መሬት ግዙ፣ ላም ግዙ። ቤት መግዣ እንኳን ካጣችሁ 200 ብሯን ለሰው የምትሰጧትን 500 ብሯን ዶሮ ግዙ። እናትሽ እንቁላሉን ትብላው ትሽጠው። እናትሽ እዚህ ላይ ዶሮውን ታስቀምጠው ከፈለገች የሆነ ነገር ለራሳችሁ አድርጉ። ነገ ስትሄጂ ይጠቅምሻል ያ ብር። እናንተ ማናችሁ ለሰው አድራጊ? እናንተ የትኛው እነዚህ ሰዎች አደረጋችሁላቸው አላደረጋችሁላቸው ኤግዚስት ማድረጋችሁን አያስታውሷችሁም። አንድ በእናትሽ የአረብ ሀገር ላሟ እኮ ናት። ምን እንደሚሉን ታውቃላችሁ? ኤርፖርት ላይ ማለት ነው ከአሜሪካ ሄዱ ዲያስፖራ፣ እኔ እና አንቺ ላሜ ቦራ ገብታለች እኮ ነው የምትባዩ እኮ ከዱባይ እኮ አውሮፕላን ሲያርፍ ላሜ ቦራ መጣች እኮ እና ሀቢብቲ እና ማሻላ መታለች እኮ ነው ስማችን። ካላወቃችሁ ላስታውሳችሁ ብዬ ነው። ሀቢብቲ መጣለች። ድምፅሽን ደግሞ ከፍ አድርገሽ ስታወሪ ፊውዙ እኮ ነቅሎ ነው። አረብ ሀገር ላይ ፊውዟ ነቅሎ እኮ መጣ ነው። የገዛ ቤተሰቦችሽ ማለት ነው። የእነንትና ልጆችማ ይሄን አረጉ። አንቺማ ፊውዝሽ ነቅሎ ነው። የገዛ ያስተማርሻት እህትሽ ያበላሻት እህትሽ በትምህርት ደረጃ ትበልጥሻለች፣ በብር ትበልጥሻለች፣ በቴክኖሎጂ አጠቃቀም ትበልጥሻለች። እሷ አንቺኑ ትንቅሻለች። ከአረብ ሀገር ነው እውና እኮ ነው ትልሻለች። ብር ሲኖርሽ ግን ትከበሪያለሽ። እነሱ ባያከብሩሽ ቤቱን ለቀሽ ወጥተሽ ዞር ብለሽ የሆነ ቦታ ተደብቀሽ ትኖሪያለሽ። አካውንትሽ ላይ ከያሽ ማለት ነው። ብልጡኑ በብዛት አረብ ሀገር ከአሜሪካ ሄዶ የጨለለ ሰው አይታችሁ ታውቃላችሁ? እንዳለ ጸበል የሞላው ምን ላይ አበደው እንዳለኛ ነው። እንዳለ እብዶቹ የአረብ ሀገር ሴቶች ነው።